የመጣሁት እንግዲህ በእነ ትሁቴ ጉዳይ ነው ማለት ነው። እነ ትሁት ጉዳይ እንግዲህ እንዳያችሁት ነው። በጣም በጣም የሚያስደነግጥና እንዲሁም ደግሞ በጣም ደስ የሚል ነገር ነው ማለት ነው። ምክንያቱም እኔ ትሁት ሳይሆን ቲና ስትደሰት ስትበሳጭ ደስ ይለኛል ማለት ነው። እና ቲና ስትበሳጭ ደስ ይለኛል። ኩሽና ላይ ገብታ እንዳያችሁት እቃዋን ሳታጥብ የሰራችውን ሰርታ በልታ ከዛ በኋላ እቃውን ጥላ ልትወጣ ነበረ። ማን ሊያጥበው መሰላችሁ? ትሁት ማለት ነው። እና እሷም አግኝታ እንግዲህ ይሄን እቃ ካላጠብሽው ኩሽናውን ዘግቼብሽ ስታጥቢው ከፍትልሻለሁ በማለት መለሰችላት ማለት ነው። እንዲሁም ደግሞ ካሌብ መጥቶ አሁን ዛሬ እረፍት ማድረግ አለብሽ ካሁን በኋላ ቁርስም ይሁን ምግብ መስራት የለብሽም። ይሄን ነገር ወዳ እንደፈቀደችው ምግቡን ትስራ፣ ያንቺን ስራ እሷ ትስራ ብሏት ነበረ። ይህንን ማድረግ ግን ለምን አስፈለጋችሁ ብላ ስትጠይቀው ይህን ያደረግነው እንግዲህ እሷ ምርር ብሏት እንድትወጣ ነው ብሎ መለሰላት ማለት ነው። እሷ ግን አይደለም ምርር ብሏት ልትወጣ ባደረገችው ነገር ራሱ መጸጸት የሚባል ነገር ጠፍቶባት በጣም ዛቻዋን እንደቀጠለች እንደሆነ ሁላችሁም አይታችኋል ማለት ነው። እንግዲህ በዚህ መሀል ላይ ቤቱም ይግባ ቤቱም ይውጣ ግራ የተጋባው ዳኒ ግራ ገብቶታል ማለት ነው። ምክንያቱም አባባ ወይም የካሌብ አባት ብር እሰጥሃለሁ 4 ሚሊዮን ብር እሰጥሃለሁ ብሎ ስለነበረ እሱን እንግዲህ ተንሰፍስፎ እየጠበቀ ነው ማለት ነው። እሱ ግን ያው እንዳይናገርበት እንጂ የሚሰጠው አይመስለኝም። ትሁትንም በየሱቁ እየጠበቃት ወይም ደግሞ ኩሽናም ገብቶ እየጠበቃት ብር ይሰጠኛል ይመስልሻል ወይ? እንደው ባክሽ ንገሪኝ ቢላትም ራሱ እሷ ግን እኔ አላቅምና ከሰጠህም ሰጠህ ነው፣ ካልሰጠህም ምንም ማድረግ አይቻልም። ነገር ግን በሰው ገንዘብ ላይ ከመሆን የራስህን በጉልበት ሰርተ ብትበላ። እኔ እኮ ወንድ ልጅ ነኝ፣ እንዴት አድርጌ ነው ምሰራው? አንቺስ ሰው ቤት ተቀጥረሽ ትሰሪያለሽ፣ እኔስ ምን ልስራ እያላት ነበረ ማለት ነው። እንደነገርኳችሁ እንግዲህ ያው እሱ ዝቅ ብለህ አስብ አንተ ወንድ ልጅ ነህ ብላም ያው መክራዋለች ማለት ነው። ትሁቴ እንግዲህ በጣም የምወድላት ነገር ከአፏ ምንም አይነት ክፉ ቃል አይወጣም ማለት ነው። በጣም በጣም ጎበዝና አስተዋይ ልጅ ናት። በቃ ከአፏ ምንም አይነት ቆሻሻ ንግግር አይወጣም ማለት ነው። ለሁሉም በቻለች አቅም የመሰላትን ምክር ትለግሳለች። በዛ በተረፈ ደግሞ ከአፏ በጣም የሚያስጠላ ንግግር እያወጣች አላየናትም ማለት ነው። እንግዲህ የካሌብ አባት እንዲሁም ልጅቷን ልብስሽን ይዘሽ ውጪ ካልዋት በኋላ ወደ ውጪ ወጥተው ነበረ። ከዛ ከወጡበት በኋላ ምን ቢሏት ጥሩ ነው? ምንድነው ያሏት? እኔ ካሌብ ሴትዮዋ እሷ ካለችበት ቲና ባለችበት ቤት እኔ መግባት አልችልም፣ እንደወጣክ ቤቱን እንድታስወጣልኝ ብሏት ነበረ። ትሁትን ጠይቆ ቲና እንድትወጣ ስለሆነ ልብሷን አዘጋጅላት አሏት ማለት ነው። እኔ ሚስትክ ነኝ እኮ እንዴት ነው የምወጣው? እኔ ሚስትክ አይደለሁም ወይ ብትለውም ክትክት ብሎ ሳቀባትና አይደለ ሚስቴ ነሽ አላት ማለት ነው። ከዛ በተጨረፈ እንደነገርኳችሁ ነው ምግቡን ስሪ ብሏታል። እሷ ግን አይደለም ልትሰራ ዞር ብሎ አታየውም ማለት ነው። ምክንያቱም እንዳያችሁት ነው ሽንኩርት ራሱ አቆራረጥ እንዴት እንደሆነ አታውቅም። በዛ ላይ ደግሞ እኔ ኩሽና ገብቼ ልሰራ እኔ የትሁትን ስራ ልሰራ እያለች ነበረ ማለት ነው። ነገሩ ግን በጣም ደስ ያለኝ ነገር የትሁትን ችግር ወይም የትሁትን ስራ እንዲያሰሯት ስለፈቀዱ በጣም ደስ ብሎኛል ማለት ነው። እና ለዳኒ ደግሞ ዳኒ እያሳዘነኝ ነው እንዴ ያጀማ እያሳዘነኝ ነው ይመስለኛል ማለት ነው። ያደረገው ነገር በጣም እጅግ አሳፋሪ እና በጣም የሚያስጠላ ቢሆንም ነገር ግን በጣም እያሳዘነኝ ነው። ምክንያቱም ያው ደሃ ሀብታም እንደዚህ ነው ባለው ነገር በቃ እንትን ለማድረግ ይሞክራል እና እሱ የሚሰጠው መስሎት እስካሁንም ተጉላልቶ ነበር። እስካሁን ስላችሁ 4,000 ብር እሰጥሃለሁ ካለው በኋላ 4 ሚሊዮኑን ብር እና ዛሬ ላይ ደግሞ ያያችሁት ነገር ነው። ወረቀት ጽፎ ሁለቱ ያንተ ነው አንዱ የኔ ነው እያለ ነበረ። ከዛ በኋላ እንግዲህ እሺ ያለው ማለት ነው። ሁለቱ ያንተ ነው አንዱ የኔ ነው
እያለው ነበር። ትሁት ለምን እንደዚህ መሆን አስፈለገ? ብሩን እኮ እንዴት ነው ለምን እንደዚህ ልታደርግ ፈለክ ብትለውም እድል እንደሚሳካም እንደማይሳካም እንዲያቅ ስለፈለኩ ነው ይህንን ነገር አማራጭ ያመጣሁት አላት ማለት ነው። ፍቅረኛውም እንግዲህ ይህንን ነገር ጥለህ ብትወጣ ብላ አሁንም ምክር እየሰጠችው ነው ትሁት ማለት ነው። ግን ደግሞ እሱ ምንም አይነት ነገር ይሄን ነገር ሊሰማ አልቻለም። ካሁን ካሁን ይሰጡኛል እያለ ከሷ ላይ ተስፋ ቆርጦ አሁን በካሌብ አባት ላይ ነው ተስፋ ያደረገው። እና አላህ ከሰው እጅ ላይ ይጠብቀን፣ ከእንደዚህ አይነት ሰውም አላህ ይጠብቀን። አሁን እቺ ትሁት ማናት ቲና ተብዬዋ በጣም ነው የምታስጠላ። እውነት ለመናገር ምን አይነት የእውነት አሁን ይሄ እኔ እንጃ አንዳንዴ ድራማ ሆኖ ራሱ የምትማሩበት ነገር አለ ማለት ነው። እንደውም አንዳንዴ ድራማ ብለው ሲሰሩ የአንድን ሰው ህይወት ያሳለፈ ያህል አሁን ለምሳሌ የኔን ህይወት እንደሚያስመለክት አውቃለሁ ማለት ነው። ምክንያቱም ልክ ድራማውን የሰሩትን ድራማ የአንድን ሰው ህይወት ወይ አንድ ሰው ያሳለፈውን ህይወት ሊሆን ይችላል ማለት ነው። ስለዚህ ትሁትን ክፍል 32 ላይ ሲለቀቅ አብረን እናያለን ማለት ነው። እናንተም ደግሞ ተከታትላችሁ ብትማሩበት እንዲሁም ፈታ ዘና ብትሉበት ትምህርት ብትወስዱበት ምርጫዬ ነው ማለት ነው። ሁላችሁም ተከታተሉት በየቤታቸው ገብታችሁ ማለት ነው። በጣም የምትወዱት ድራማ ነው። እና በዛውም ደግሞ ሰብስክራይብ ላይክ ሼርም አድርጉ ማለት ነው። ወዳችሁ ፈቅዳችሁ ለምትከታተሉኝ በጣም ነው ማመሰግነው። ትናንትም አንድ ቪዲዮ ለቀቄ ማሻላ በጣም ደስ ብሎኛል ማለት ነው። ሁላችሁም ብርታታችሁ አይለየኝ። ያው የመዳም ቅመም ነኝ ማለት ነው። ስለዚህ አበረታቱኝ ማለት ነው። እና እላችኋለሁኝ እናንተስ ምን ተማራችሁበት? ምንድነው የተማራችሁበት የሚለውን ኮመንት ላይ ጻፉልኝ። በትሁቴ ጉዳይ እንግዲህ ትሁት ብዙ ሰው አድናቂዋ በዝቷል ትሁት ማለት ነው። በቃ አላቅም ለሁሉም ሰው ልክ እንደ እናት መካሪ እንዲሁም ደግሞ በቃ አስተዋይ የሆነች ልጅ ነው ሆና የተገኘችው እና ሁላቸውም በጣም በጣም ከሁላቸውም በላይ በቃ መልካም የምታስብ በተለይም ከካሌብ አባት ራሱ ላይ በቃ የበለጠ እሷ አስተዋይ ናት ብዬ ነው የማስበው። ምክንያቱም የካሌብ አባት የዳኒን ሚስት እንዲቀማበት ወይም ደግሞ የዳኒን ሚስት እንዲቀማበት ነግሮት ነበረ። ምክንያቱም ያንተን ሚስት እንደዚህ እንዳማገጠ የእሱንም እንደዚህ አድርግበትና ቀጥታ ወደ አግባት ከዛ በኋላ እንዴት ስሜቱ እንዴት እንደሆነ ይገባዋል እያለ ነበረ። ካሌብ እንግዲህ ዳኒ በሚስቱ ድርድር እንደማያውቅ ያውቃል ማለት ነው። አንድ ሰው በደካማ ጎናችሁ ነው የሚመጣባቸው። እንደዛ ነው እላችኋለሁኝ። እሱን በማስመልከት ወይም እሱን ስለሚያውቅ የካሌብ አባት እንግዲህ የዳኒን ሚስት እየጠራ ወይም ፍቅረኛ እየጠራ ቤት ራሱ እያስመጣት እያናደደው ነበረ። ዳኒ ደግሞ ያው በሷ ላይ የሚመጣ ሰው ስለማይወድ ለምንድነው ቤት ድረስ የምትመጪው? ለምንድነው እኔ በቃ እውነቱን ልንገርሽና ካሌብን ራሱ ጠረጥረዋለሁ እያላት ነበር። ምክንያቱም እሷ ምንም የምታውቀው ነገር ስለሌለ እውነትም የወንድሟ ሚስት የወንድሙ የእህቷ ባል መስሏታል። እና ሁላችሁንም አመሰግናለሁ። እና የዳኒ ፍቅረኛ ካሌብን ከዳኒ እጠረጥረዋለሁ ሲላት እንዴ የእህትህን ባል ነው እንዴ የምትጠረጥረው እያለችው ነበር። ጉዷን መቼ ያወቀች። እና ሁላችንም አመሰግናለሁኝ። ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝት ይበልልኝ። ሰላም ፍቅር አብዝቼ ለእናንተ ተመኘሁላችሁ። ላይክ ሰብስክራይብ አትርኩ። ባይ ባይ።